የግልባጭ ልጅ ስለሆነ አሁን እየመራን ያለው ለዛውም የኦነግ የአራጁ 50 ዓመት ሙሉ ደም የማይጠግበው ኦነግ የሱ ልጅ ስለሆነ የህዋት ልጅ ስለሆነ ሁለቱ ተዳቅለው የወለዱት አህያና ፈረስ ሲዳቀሉ በቅሎ አይደል? ይሄ መካን የእውነት የፍትህ የሰብአዊነት መካን የሆነውን ብልጽግናን ወልዶብን ነው የሄዱት እነዚህ። ይሄ ነው ታጋይን የፈጠረውና እኔ ከነዚህ መጠበቅ ሳይሆን ዋናው መልእክት ጠላቶቻችን ስልጣን ይዘው እያረዱን ጫካ ባስቀመጡት ሰዎች እያረዱ ላለመከላከል 8 ዓመት ተቀምጠው መዋቅሩ እያረደን ሽመልስ ራሱ እያረደን አብይ ሽፋን እየሰጠ የቄሶችና የጳጳሳት መጨመር ታሳቢ አድርጎ ምእመን ራሱን ለመከላከል መዘጋጀት አለበት። የሚከላከለው ደግሞ በተለያየ መንገድ ነው፣ ሁለገብ ነው። የመጀመሪያው እነዚህ ሰዎች ጋር ሄዶ እልል አለ ማለት ነው። እነዚህ ሰዎች ጋር ሄዶ አለማጨብጨብ ነው። ቤተ መቅደስ ሲገቡ ማልቀስ እንጂ ማጨብጨብ የለም ማለት አለባቸው። ለጌታ ሕማማት ጥቁር እንደምንለብሰው ትንሳኤያችን እስኪመጣ ድረስ እነዚህን ሰዎች እልልም አሜንም ማለት የነሱ ምርቃት ዋጋ ቢስ ነው። ደም አለ እጃቸው ላይ የለም ካለስ እጃቸውን ይታጠቡና አባታችን እንዳሉት አቅቶናል፣ ራሳችሁን አድኑ ይበሉንና ይውጡ ከዚህ። እስቲ ገዳም ሄደው 1 ወር ይቀመጡ። አይሄዱም። ለስላሳ አልጋ ለምደዋል፣ ጭብጨባ ለምደዋል። አሜሪካ ሄዶ ለራስ ምታት ሲሉ አሜሪካ ሄዶ መታከም ለምደዋል። የሰሩትን ቤት ለዲፕሎማቶች ማከራየት ለምደዋል። አሜሪካ ቁጭ ብለው እዛ ዶላር ነው የሚተራቀምላቸው። ለዚህ ነው የማይናገሩት፣ አፋቸው ተዘግቷል። ደህንነቱ መዝገባቸውን ይዟል። እግዚአብሔርን ሳይፈሩት የአብይን ደህንነት ነው የሚፈሩት። ፌዴሬሽን እኮ ነገስታት ነበሩ፣ ንጉሠ ነገስት ነበረ ዛት በዘመናቸው ጦና አባጅፋር፣ እዛ ጋር ተክለ ሃይማኖት ዘጎጃም፣ ከዛ ደግሞ ንጉሠ ነገስት ዘኢትዮጵያ። በቃ ዛት ፌዴሬሽን በእንግሊዝኛ ስላልተባለ ነው። እና ዘመኑን የሚመጥን እንዴት አድርገን አሳት ገለብጥ ከራስ ማህበረሰብ ጋርና ከራስ ነባር እምነቶች ጋር እየተነጋገርክ ኢትዮጵያን ፌዴሬሽን የሚባል ኢትዮጵያን ዴፊኒሽን ኦፍ ሂውመን ቢንግ ኢትዮጵያን ዲሞክራሲ በእንግሊዝኛ ከፈለጉ ለዓለም ለመንገርና አርቲክል ጽፈው ለመሸለም ከፈለጉ ያንኑ የኛን ኢትዮጵያን የሚለውን ነገር ለምን አይመራመሩም? ለምንድን ነው ገልብጠው መከራ የሚያሳዩን?